እኛ ሀገር ፊልም ላይ በጣም ብዙ ነገር ተሸውደናል። አንድ መካኒክ ወንድ የደሃ ልጅ የሆነች እግሯ የሚያምር ቀይ ሰዓት የላሰች ቺክ ትመጣለች። መካኒክ እሱ በምላስ ያቀልጣል፣ ይጠብሳል። በዛ ምክንያት በጣም ብዙ ወንዶች መካኒክ ሆኑ ጓደኞቼ። ለዛ ነው አማርኛ ፊልም ሪያሊስቲክ እንዳንሆን ከሪያሊቲ የሚያርቀን ነው ብዬ ሁሌ የምከራከረው በዚህ ምክንያት ነው። እኛ ሀገር የሚሰሩ የትም አርቲስቲክ ውጤቶች ፊልም ልትወስዱ ትችላላችሁ፣ ድራማዎች፣ ሚዲያዎች ላይ የሚታዩ የምንሰማቸው ነገሮች፣ ኮንቨርሴሽኖች፣ ሁሉም ነገሮች እኛን ከእውነታ የሚያርቁን የሚያመረቅኑን ሀሳቦች ናቸው። ሪያሊቲ ላይ ስትመጡ ምንም አይነት ኮኔክሽን የላቸውም። ሪያሊቲ ላይ አታገኟቸውም። ግን የሆነ የምርቃና ሙድ ውስጥ ይከቱንና ፋንታሲ ውስጥ ከተውን ከሪያሊቲ የሚያርቁን ነገሮች ናቸው። ዘሞር ደግሞ ከእውነታና ከሪያሊቲ በራቅን ቁጥር ስቃያችንን ነው የምናበዛው። ለዛ ነው ምንም አይነት ሚኒንግ የማላገኝባቸው። እነሱ የሚነግሩን ነገር መስማት የምንፈልገውን ነገር ነው እንጂ ሪያሊቲ የሚሆነውን ነገርና ሀፕን የሚያደርገውን ነገር አይደለምና አይ ዶንት ኖ ለምን ብዙ ስቶሪዎች ብዙ ታሪኮች እያሉ ሊያስተምሩ የሚችሉ ከኛ ጋር በጣም ኮኔክሽን ሊኖራቸው የሚችሉ ነገሮች እያሉ እንደዚህ ፋንታሲ እየፈጠሩ እኛን ከሪያሊቲ ሊያርቁ እንደሚሞክሩ I don't understand it። ለዚህም አሁን ይህን ሰሞን ሁሉም ሰው ሼር ሲያደርጉ የነበረው አንድ አማርኛ ፊልም ነበርና እስቲ ኢንተረስቲንግ ይሆናል ብዬ ፊልሙን አየሁት። አክቲንጉ ደስ ይላል፣ ኢትስ ኩል። ግን ስቶሪው ምንድን ነው? የሆነች ልጅና የሆነች ባልና ሚስቶች አሉ ምናምን ነገር። ከዛ በኋላ ኢንአፕሮፕሪየት በሆነ መንገድ ዲስሪስፔክት የሚያደርጋት ወንድ ታፈቅራለች። ያ ራሱ የሄደበት መንገድ ምንም ሴንስ የማይሰጥ ነገር ነው። አንድ ሴት በእንደዚህ አይነት መንገድ ትሪት የሚያደርጋትን ሰው ማታውቀውን ሰው ልትወድ አትችልም። አይኖ ሴት ልጅ ቻሌንጅ የሚያደርጋትን ወንድ እንደምትወድ አውቃለሁ። ከዛ በኋላ ደግሞ ሚስቱ ቺት እንዳደረገችበት ያውቃል። አንድ ጤነኛ ሰው ትዳር ላይ ያለ ሰው ቺቲንግ ካለበት ሜሬጁ ላይ የዛ ትዳር የመጨረሻ ነገር እንደሆነ ማንም ሰው አንደርስታንድ ያደርጋል። በቃ ከቺቲንግ በኋላ ይስተካከላል የሚለው ነገር የለም። በቃ ዘ ኤንድ ኦፍ ዛት ሜሬጅ ነው። ከዛ በኋላ እሱ የሚሄድበት ጥግ እሷን እንደገና ራሱ ለማድረግ ወደ ራሱ ለመመለስ ምናምን። ከዛ በኋላ ደግሞ ወንድ ልጅ ሆኖ ከሚስቱ ጋር ቺት ያደረገችበትን ወንድ አብሮ ከሱ ጋር ሆኖ ነገሮችን ለማስተካከል የሚሄድበት ርቀት ምናምን ነገር ምንም ሪያሊስቲክ አይደለም።